ሰላም እንዴት ናችሁ? በዛሬ ቪዲዮ የምናየው የፕሮናውን አይነቶች ነው። ፕሮናውን ምን ማለት ነው? ለምን እንደምንጠቀመው ለምንድነው የምናውቀው? ሁሉ ጊዜ እንደምላችሁ ተማሪዎቼ ምንድነው የምላቸው አንድ ነገር ስትማሩ ወይም ደግሞ አንድ ነገር ለማጥናት ስትዘጋጁ ለምንድነው ማጠናው? ለምንድነው ማውቀው? ፐርፐዙ ምንድነው ነው? ፐርፐዙን ካወቅነው ምን ቦታ ላይ እንደምናውለው በስነ ስርዓት እናውቃለን ማለት ነው። ይሄ የሚጠቅመን ከፎሪነሮች ጋር ለማውራት ብቻ አይደለም። በምንጽፍበት ሰዓት ወይም ደግሞ ኢንተርናሽናል የሆኑ ፈተናዎችን ተወዳድረን አንድ ምንፈልግ ቦታ መግባት ምንፈልግበት ሰዓት ላይ እነዚህ ነገሮች በስነ ስርዓት ማወቃችን ይጠቅመናል ማለት ነው። ስለዚህ በዚህ ቪዲዮ ስለ ፕሮናውን እናወራለን። ተከታተሉ። ፕሮናውን ኦኬ ሶ ከትርጉሙ ነው የምንጀምረው። ፕሮናውን ማለት ከስምንቱ የንግግር ክፍሎች ወይም ፓርትስ ኦፍ ስፒች ሁለተኛው የሆነች ነች። ስምን ወይም ናውንን ተክታ የምትገባ ቃል ናት። ሰብጀክት ፕሮናውንስ ምንላቸው ምንድናቸው? አገልግሎታቸውስ ምንድነው? ለምሳሌ እኔ ራሴን ለምንድነው በሰብጀክት ፕሮናውን አይ ያልኩኝ መተካት ያስፈልገኝ? ይሄ ምንድነው? ሰብጀክት ፕሮናውኖች ድግግሞሽን ለማስቀረት ነው። ድግግሞሽ ካለ አደማጫችንና አንባቢያችን ምንጽፎና ምንናገረው ነገር የሚያዳምጠን ሰው ድግግሞሽ ካለው ለምሳሌ ስሜ ሳምራይት ከሆነ ሳምራይት እንደዚህ፣ ሳምራይት እንደዛ፣ ሳምራይት እንደዚህ እያልኩኝ ባወራ ያሰለቻል። ስለዚህ አርቲኩሌትድ የሆነ ንግግር አርቲኩሌትድ የሆነ ጽሁፍ አልጽፍም ማለት ነው። that's the main reason ያስፈልጉበት እነማ ሰብጀክት ፕሮናውኖች 7 ናቸው። I, we, you, they, he, she, it ናቸው። የሚያመሳስላቸው ሰብጀክት ፕሮናውን መሆናቸው ነው። ሰብጀክት ፕሮናውን የተባሉበት ሪዝንም ከሴንቴንሳችን ውስጥ ባለቤት ናቸው ማለት ነው። የዛ ድርጊቱ ባለቤት ናቸው፣ አድራጊ ናቸው። በቃ ሴንቴንሱ ሪቮልቭ የሚያደርገው እነሱ ላይ ነው ማለት ነው። ሰብጀክት የተባሉበት ሪዝን ይሄ ነው። የሚያመሳስላቸው ነገር ይሄ ነው። የሚያለያያቸው ወይም ማያመሳስላቸው ነገር ከስር የጻፍኳቸው he, she, it ሲንጉለር ናቸው። ሲንጉለር ስለ አንድ ሰው ነው የምናወራው። ስለ ሴት ወይ ስለ ወንድ፣ ከዛ ደግሞ ወይ ስለ እንስሳ ነው ወይ ስለ ኢምባዲድ የሆነ ማይታይ አካል ነው የምናወራው ማለት ነው። he, she, it ስንል it ብዙ ጊዜ ሰዎች የምታምታታው ለእንስሳ ብቻ የምንጠቀመው ይመስላችኋል። ለቁስ አካላት፣ ለምናያቸው ቁስ አካላት፣ ለማናያቸው ቁስ አካላትና በዛው ልክ ደግሞ ስለሚሰማን ነገር አሁን ለምሳሌ እኔ ሰውን ስወድ ላቭ ነው አይደል? ላቭ የሚተካው it በሚል ነው። ላቭ፣ ኤንገር፣ ሃፒነስ፣ ፍራስትሬሽን፣ ስትረስ፣ ጆይ እነዚህ ፊልም ያደርጋቸው የሰው ልጅ ወይም እንስሳ ፊልም ያደርጋቸው ነገሮች በሙሉ ኢት በሚለው ሲንጉለር እስከሆኑ ድረስ በኢት ይተካሉ ማለት ነው። ከላይ ስላሉት ደግሞ ስናወራ ዊ፣ ዩ፣ ዜይ ናቸው አይደለ? ዊ፣ ዩ፣ ዜይ እኛ፣ አንተ፣ አንቺ፣ እናንተ እና ደግሞ እነሱ የሚሉት ደግሞ ምንድናቸው? ፕሉራል ናቸው ማለት ነው። ፕሉራል ነው። ከስር ካሉት የሚለዩት ፕሉራል ነው። ሲንጉለር እና ፕሉራል መሆናቸው ለምን ማወቅ አስፈለገን? በኔክስት ቪዲዮ የምታዩት ነው። ፈርስት ፐርሰን፣ ሰከንድ ፐርሰን እና ሰርድ ፐርሰን ሲንጉለር፣ ፕሉራል ለምንድን ነው ሲንጉለር የሆነው? የትኛውን ቨርብ ነው የሚወስደው? ይሄን ሁሉ የያዘ አጠር ያለ ቪዲዮ ኔክስት ቪዲዮ ስለማዘጋጅላችሁ ዶንት ወሪ አባውት ኢት። 6ቱን ከጨረስን 7ኛው አይ ነች። አይ ኤክሴፕሽን ሩል ነች። በእንግሊዘኛ አሁንም ያነባባችሁ የምታገኟቸው ነገሮች ምንድነው? ኤክሴፕሽን ሩሎች አሉት። ሁልጊዜም ይመጣና ከዛ ኤክሴፕሽን ሩል ይመጣል የሚታጠፍ ማለት ነው። አይ ባይ ዲፎልት ሲንጉለር ነች። ነገር ግን የምትወስደው ህግ የፕሉራሎችን ነው። ለዛ ነው ከላይ የተቀመጣችሁ ከፕሉራሎች ጋር ማለት ነው። ቨርብ በምናይበት ሰዓት የአይ ጥቅም በደንብ ይገባቸዋል። ስለዚህ ወደ ቀጣዮቹ ፓርት እንምጣ። ፕሮናውኖችን በቃ 7ቱን ካወቅን ጨረስን ማለት አይደለም። እነዚህ ፕሮናውኖች ይዋለዳሉ። ኦኬ በንግግራችን ውስጥ እያዋለድን ማኒፑሌት እያደረግናቸው እንመጣለን። እዚህ ፎቶ ላይ እንደምታዩት 7ቱ ሰብጀክት ፕሮናውኖች ወደ ኦብጀክት ደግሞ ይቀየራል። አንድ እንስሳ ወይም አንድ ሰው ምናምን አድራጊ ሊሆን አይችልም። ሁልጊዜ ድርጊት ተቀባይ ደግሞ የሚሆንበት ሰዓት አለ። ድርጊት ተቀባይ ሲሆኑ አይ ወደ ምን እንደምትቀየር ፎቶውን እየተከተላችሁ ማየት ነው። አይ ወደ ሚ፣ እያንዳንዳቸው ሰብጀክት ፕሮናውኖች ኦብጀክት ፕሮናውኖቻቸው አጠገቧቸው አሉ። የእናንተ ታስክ ምንድን ነው? በሰብጀክት ፕሮናውን በእያንዳንዱ ሴንቴንስ ከሰራችሁ በኋላ ኦብጀክት ደግሞ ሲሆንስ አይ ወደ ሚ ሲቀየር በሚ ያለበት ኤግዛምፕል እንዴት ነው የምሰራው? ለምሳሌ አንደኛውን አብረን መስራት እንችላለን። አይ ጌቭ ሂም መኒ። አይ ጌቭ ሂም መኒ ምን ማለት ነው? እኔ ለሱ ብር ሰጠሁት ነው። እሱ ደግሞ ቢሆንስ ኖሮ ለኔ ብር የሰጠኝ he gave me some money. he gave me some money. you see አሁን ምንድነው ሁልጊዜም ሴንቴንስ ላይ there is the subject, there is the verb, there is the object። ይሄ ምን ማለት ነው? ድርጊት አድራጊ አለ፣ ድርጊቱ አለ፣ ተደራጊ ወይም ደግሞ ድርጊቱን ተቀባይ አካል አለ። ስለዚህ የመጀመሪያው ላይ እኔ ነበርኩ፣ ሰብጀክት ፕሮናውኑ አይ ነበርች አይደለ? I gave him some money። እኔ ከኔ ነው የወጣው። እኔ
አለኝ ድርጊቱ አለ ጊቭ የጊቭ ፓስት ቴንስ ነው ከዛ ደግሞ ሰውየው አለ ተቀባዩ ማለት ነው አሁን ደግሞ ወደዚህ ሲመለስስ ሪቨርስ ሲደረግስ he gave me some money አድራጊው he ነው ከዛ ድርጊቱ አለ አሁንም ጊቭ ወደ ጊቭ ተቀየረ ከዛ ሚ ያለች ከዛ ኦብጀክቱ money ያለ ማለት ነው በዚህ መልክ ሁሉንም ሰብጀክት ፕሮናውኖች ወደ ኦብጀክት ሲቀየሩ እንዴት እንደሚሆን ሴንቴንስ እየሰራችሁ መለማመድ ነው very very simple በዛ ያቆም ሪፍሌክሲቭ ደግሞ ፕሮናውን ይባላል ሪፍሌክሲቭ ማለት አድራጊው ራሳችን እንደሆነ ለማሳየት ራሳችን it doesn't matter we ቢሆን it doesn't matter I ቢሆን it doesn't matter she ቢሆን እነዚህ ሰልፍ የምትለዋን ሰፊክስ በመጨመር አድራጊው እነሱ መሆናቸው ለመለየት ነው ለምሳሌ ከነዚህ ውስጥ ሺን በመርጥ ሺ አሁን ለምሳሌ let's talk about ሂሩት የምትባለች ሂሩት ራሷ ኩክ አደረገች ማለት በፈልግ እንዴት ነው የምለው she cooked ላሉ አይደለ ከዛስ ሂሩት cooked by herself you see her የምትለዋን ወስድና ከዛ herself አደርጋለሁ ማለት ነው ወንድ ሲሆን himself ብዙ ሲሆንስ themselves you see ራሳችን ስንሆንስ ourselves ይሄን የፕሮና ያው አንዳንድ ፕሉራል ህጎች ኤፍ በኤፍ የሚያልቅ ከሆነ በቪኢኤስ እንደምንተካው በሌላ ቪዲዮ ምናየው ይሆናል ስፔሊንግ ሩሉ አንዳንዱ ለምን ኤፍ ሆነ አንዳንዱ ለምን ቪኢኤስ ሆነ እሱን ምናየው ይሆናል ስለዚህ እኔ ጋይድ ማድረጋችሁ ምንድነው አንዱን ኤግዛምፕል ከሰጣችሁ ለቀሪው ስድስቶች ደግሞ እናንተ ኤግዛምፕል ተሰጣላችሁ ማለት ነው እንዲህ ያልኩኝ ሰባቱን ፒክቸሩ ማየት ብቻ ነው የሚጠበቅብኝ ማለት ስለማን ነው ማወራው ነው የመጀመሪያው ነገር ስለ ብዙ ሰዎች ነው ማወራው they በምንድነው የሚተካው ኦኬ ስለኛ ነው ማወራው we ነው ኦኬ ስለነሱ ነው ማወራው he she ነው ስለ ነገርየው ነው ማወራው it ነው ስለዚህ ከዛ መጨረሻ ላይ ሰልፍ በመክተት ሴንስ የሚሰጥ ሴንቴንስ መለማመድ ነው ማለት ነው የኔ ስራ የሚሆነው ኦልራይት possessive pronoun ለብቻው የራሱ ቪዲዮ ስለሚኖረው stay tuned any questions you may have comment section ላይ አስቀምጡልኝ thank you for watching እና subscribe አድርጋችሁ ቤተሰብ ሁኑ thank you